በምግብ ስርዓት ውስጥ በምግብ ሰንጠረዡ እንዳነሱት ምግብን አሰባጥሮ ከመመገብ አንፃር እንደ ሀገር ያሉብን ክፍተቶችና ትውልዱ ላይ ያሉ ችግሮችን ከመቅረፍ አንፃር መጪው ትውልድ በእነዚህ የቀደመው ትውልድ ባለፈባቸው የተለያዩ ተጋላጭነቶች እንዳይዳረግ አስቀድሞ ማስተካከያዎችን ወይ ደግሞ የመፍትሄ እርምጃዎችን ከመውሰድ አንፃር ይሄ የምግብ ማበልጸግ ስርዓት ወይም ፎርቲፊኬሽን ይነሳልና የተለያዩ የምግብ አይነቶች በተለያዩ ንጥረ ነገሮች እየበለጸጉ ወደ ህብረተሰቡ እየደረሰ ያለበት ሁኔታ አለ። እስኪ እሱ ላይ ተወሰነ ሐሳብ ማበልጸግን ስናነሳ ከማበልጸግ በፊት የመጀመሪያው ስትራቴጂ ብለን የምናስበው እኛ ምግብን አሰባጥሮ መመገብ ግን ያንን አሁን ካልተቻለና ደግሞ በተለያየ ምክንያት የምንፈልጋቸውን ንጥረ ነገሮች ከምንመገበው ምግብ ካጣን ተለያዩ ሌሎች አማራጮች ዘዴዎች አሉ። አንደኛው ያው የማበልጸግ ሁኔታ ነው። ስለዚህ ወደ ማበልጸግ ስንመጣ ሀገራችን ማስ ፎርቲፊኬሽን ብለን የጀመርነው አለ በሶስት ምግቦች ላይ በፊት የነበረው የጨውን እንዳለ አዮዲን ላይ እና ስንዴ ዱቄትን እና የምግብ ዘይት ላይ የማበልጸግ ነው። ስለዚህ ሶስቱ ለምን ተመረጡ ብንል ህብረተሰባችን ተደራሽ የሆኑት ሊደርስባቸው የሚችለው ጥቅም ላይ የሚውሉት ብለን ብናስብ እነዚህ ነው። ስለዚህ ከነዛ ጋር ተያይዞ አዮዲንን ቀድመን ጀምረን ከጎይተር ጋር ተያይዞ ሊመጡ የሚችሉ አደጋዎችን ቀንሰን ችግር ነው ከምንለው በታች አድርሰናል። የእንቅርትን ማለት ነው። ስለዚህ ሌሎቹ ምንድናቸው? እነዚህ ቢ ቫይታሚን ነው የምንላቸው የስንዴ ዱቄት ላይ በመጨመር ህብረተሰባችን ላይ ሊመጣ የሚችለውን ችግር ወይም በስሞል አማውንት ወይም ትንሽ መጠን በምንመገበው ምግብ ላይ በመጨመር ለህብረተሰብ ማዳረስ ነው። ስለዚህ ማበልጸግ የምንለው ይህንን ነው። በአንድም በሌላ የንጥረ ነገሮችን ልናጣ እንችላለን። በፕሮሰስ ሊሆን ይችላል በተለያየ ምክንያት። ስለዚህ እነዛን ምግቦች እንሪች ማድረግ ወይም ጥሩ ይዞ ጨምሮ ከፍ ብለው ለህብረተሰቡ ተጠቃሚ እንድናደርግ ነው። ይሄ ምንድነው ሊመጣብን ከሚችለው አደጋ ወይም ህብረተሰብ ሊያጋጥመው ከሚችለው ዴፊሺየንሲ ወይም በሽታ ሊከላከልልን ስለሚችል ማለት ነው። ስለዚህ ሁለት አይነት ፎርቲፊኬሽን አለ። እኛ ባዮ ፎርቲፊኬሽን እንላለን። መጀመሪያ ላይ ማሳ ላይ ያለ ፎርቲፋይ ማድረግ እሱ ግን ያው የተለያዩ ሙሉን አሁን እንደምን ማስ ፎርቲፊኬሽን ላንደርስበት እንችላለን ወይ ዚንክን ወይም አይረን ወይም ሌላ ንጥረ ነገርን ነው ልንደርስበት የምንችለው። ይሄኛው ግን በኢንዱስትሪ ተቀነባብሮ በልጽጎ የሚወጣው ምግብ ግን በተለያየ መንገድ ሁሉንም ንጥረ ነገሮች በአንድ አቅፎ ሊወጣልን ይችላል። እንዳልኩት ቀደም ማጣባቸው እንደው እዚህ ላይ ቀደም ሲያነሱ ወደ ማበልጸጉ እንመለሳለን። ያው ለህብረተሰቡ ይበልጥ የሚመከረው ተመራጭ የሚሆነው ምግቡን ራሱ አሰባጥሮ መመገብ የሚለው አንስተዋል። ተፈጥሯዊ ከሆነው ይዘት ሁሉንም አይነት ንጥረ ነገሮችን ሊያገኝ በሚያስችል መልኩ የአመጋገብ ስርዓትን የማቅናት ጉዳይ ማለት ነው።